አንዳንድ ነገሮች ሳትነገራቸው ካለፍካቸው ውስጥህን ያሟሃልና እኔ በተለይ ሶሻል ሚዲያ ላይ ላለው እንደ መንጋ የሚነዳ ትውልድ ለሰው ልጅ ንቀት የለኝም። መልካም የሚሰሩ የሉም እያልኩ አይደለም። ለወገኖቻቸው ለህዝባቸው የሚያስቡ የሉም እያልኩ አይደለም። አብዛኛውን ግን ታዝቤያለሁ። እኔ ቻሌንጅ ላርጋችሁ በአለም ላይ 205,000 የሚችል ወይም ደግሞ ተመልካች የሚይዝ ስቴዲየም ካመጣችሁልኝ አዎ በጣም ራሴን እቆጣለሁ። የአንዲት ግለሰብ የሁለት ግለሰብ ሚስት ሆና አንዱ አብራተኛ ተብሎ 205,000 ተመልካች በአደባባይ ቁጭ ብሎ የተመለከተበትን ነገር ስመለከት ያኔ እንድቀዘቅዝ አድርጎኛል። ነገሮች በሙሉ ምን እየሆነ ነው ምን እየተደረገ ነው ያለው የሚለውን ነገር ለማሰብ ማለት ነውና መንጋነትና የመንጋነት ትውልድ በስቷል። ሃይማኖት ውስጥ እየተጨፈጨፉ እየተገደሉ ንጹሃን እንዳፈር እየረገፉ የሃይማኖት አባቶችና የሃይማኖት ተቆርቋሪነን ሃይማኖተኛነን የሚሉት ከጥቂቶቹ በስተቀር አብዛኛው አንደበቱን ዘግቶ ስለ ወንድሞቹና ስለ ወገኖቹ በክርስቶስ ደም አንድ ስለሆኑት የማያለቅስና የማይናገር ከሆነ የንጹሃንን ሞት ኢግኖር የሚያረግ ከሆነ ያኔ ምን ሆነናል ምን እያደረግን ነው የሚለውን ነገር መገምገምና ማየት ተገቢ ነው ብዬ አስባለሁ። በርከት ያሉትን ነገር ማር ይቻላል። በአዲስ አበባ ደረጃ በአዲስ አበባ ላይ የኑሮ ውድነቱ በተለይ የመንግስት ተቋም ሆኑ እኔ ዋናው መሰረታዊ ጉዳይ ጤና ነው። ዋናው ነገር ጤና ይባላል። በጤና ላይ የሰማኋቸው ነገሮች ትንሽ ሾክ አድርገውኛል። ምክንያቱም ለህክምና ወደ ህክምና ሄዶ ወይም ደግሞ ወደ ትላልቅ የመንግስት ተቋማት ወደ ሆስፒታል ሄዶ ድኖ መመለስ ቅንጦት ነው። ከተለያየ ቦታና ከተለያየ አካባቢ በአደጋም ሊሆን ይችላል በህመም ሊሆን ይችላል እንደው ሰው የሚገጥመው አይታወቅም። በተለያየ አክሲደንት አደጋ ሊሆን ይችላል። ያንን ለመቋቋምና ያንን ለመትረፍ ወደ ሆስፒታል ሄዶ የሚተርፉ ሰዎች ወይም ደግሞ ሰርቫይቭ ለማድረግ ከፍሎ መታከም አቅም ያላቸው ሰዎች ምን ያህል ናቸው የሚለውን ነገር የተቋም ውስጥ ያሉ በህክምና ተቋም ውስጥ ያሉ ሰዎች ባህሪያቸው ይሄ ምንድነው ስነ ምግባራቸው ስለ ህዝባቸው ስለማገልገል ዝግጁ ናቸው የሚለውን ነገር ታያለ። የጤና ተቋማትን መበርበርና መመልከት የህክምና ተቋማት የህክምና መድኃኒት የሚያገኙበት የህክምና ተቋማት ውስጥ የገቡ ሰዎች ወይም ደግሞ ግልጋሎት የሚያገኙ ሰዎችስ እውነት ያንን ግልጋሎት ለማግኘት ከኪሳቸው የሚያወጡት ኢኮኖሚካሊ ገንዘብ ሳላቸው የሚለውን ነገር ስትመለከትና ስታይ ያንዳንዱ ይሄንን መሰረታዊ ነገር ስታነሳ በቸልተኛና በፖለቲከኛነት ያነሳውት አይደለም። ተስፋ ያለው ነገር የለም። የኑሮ ውድነቱ በቤተክርስቲያናትና በየአካባቢው ያለውን ነገር ስትቃኝና ስትመለከት እጅግ በጣም አሳዛኝ ነገር ውስጥ ያለ በሃይማኖቱ ውስጥ ወገን ወንድሙን አሳልፎ የሚሸጥ ለራሱ ሆድ የሚያስብ ራሱን ለመሸጥና ራሱን ከፍ ለማድረግ እንጂ ለሌላ ወገኖቹ የማይቆረቆር በጣም በርከት ያሉ ሆዳሞች ያሉበት ወይም ደግሞ የአድርባይነት አስመሳይነት ወይም ደግሞ ይሄ ለወገን ተቆርቋሪነት ሳይሆን እንዴት አድርጌ ራሴን አድቫንቴጅ አድርጌ ራሴን አወጣለሁ የሚል ሆዳምነት ስትመለከት ያሳዝናል። ታዝናለህ። ሶሻል ሚዲያ ላይ የከሌ ብሔር ተወካይ ነኝ የከሌ ብሔር ተወካይ ነኝ የከሌ ነኝ ከዚህ ብሔር ነኝ ብሎ በወንድሞቹና በወገኖቹ ስቃይና መከራ ገንዘብ የሚሰበስብ ጌም ሲጫወት የሚውል ልክ እንዳበደ ውሻ በመከራ ውስጥ ያሉ ወገኖችን ምድር ላይ ያሉ ደማቸው የፈሰሰውን እንዳበደ ውሻ የወንድሞቹን ደም የሚሉስ ውሻ አድርጌ ነው የምመለከተው። ተበራክተዋል። ሆዳምነት በስቷል። የንጹሃን እልቂት በስቷል። ሀገር እንደ ሀገር ችግር ውስጥ ነው ያለችው። ንጹሃን እያረቁ ነው። ተቆርቋሪ ንጹህ ሰው የሆኑ ሰዎች እየጠፉ ሰዎች ያልሆኑ ሰዎችን እየተተኩ እየመጡ የዛች ሀገርና ያቺ የምንሄድባት የምንጓዝባት ነገር በጣም ብዙ ችግር ውስጥ እንዳለን ይሰማኛል። እኔ ምንም ከማንም ምንም እየጠየቅኩ አይደለም። የማንንም ኃጢአት ልዘረዝር አደባባይ አልወጣሁም። ኃጢአት ያለበት ንስሐ ይግባ፣ ካህን ይመልከት። ሙስሊምም ከሆነ በሚያደርገው ያድርግ። በየሃይማኖቱ ራሱ ንስሐ ጀነራል አድርገህ ስትመለከተው ግን የሀገሪቱና ያለችበት ሁኔታ እጅግ የሚያሳዝንና አንገት የሚያስደፋ ሆኖ ስላገኘሁት ነው። እያንዳንዱ በየደቂቃውና በየሰዓቱ ምጮህ የምናገረው የማንንም ጥቅም ከማንም ምንም አይነት ነገር ፈልጌ ሳይሆን ያለንበት የቆምንበት ከፍተኛ አደጋ ውስጥ ስላለን ነገ ለሚመጣው ትውልድ ነገ ለሚሆነው ነገር ተጠያቂው ነገ ለሚፈጠረው ነገር ዛሬ ኃላፊነትን መወጣት ስላለብን ስለሚሰማኝ ነው እንጂ ምንም ነገር ከማንም ምንም ነገር የጠየቅኩት ነገር የለም።
አዝናለሁ። የፋኖ ትግልን ብትመለከት ጀግኖች ቆራጦች ፊት ለፊት የሚናገሩ የሚዋጉ የገባቸው ትግሉን የሚረዱ የህዝባቸውን ኃላፊነት ተሸክመው የሚጓዙ ስለ እውነት የቆሙ ሰዎች ሲበሉና ሲጠፉ ታያለ። በተመሳሳይ ሆዳም አድርባይ አስመሳይ ተልኮ ያላቸው የንጹሃን እንደሚነግዱ የሚሸቅጡ ወደፊት ሲመጡ ትመለከታለህ። ማህበረሰቡ የሚታገሉለትንና ትክክለኛ የሆኑ ሰዎችን ወደፊት እንዲመጡ ወይም ደግሞ ያሉበት እንደ ትግል ወጡበትን አላማቸውን የሚከታተልበት የራሱ የሆነ መንገድ አለው። ስትመለከት ያ መንገድ የተዘጋ ነው ብዬ ነው የማስበው። ፖለቲካሊ ውድቀት፣ የንጹሃን ደም እንደ ጎርፍ መፍሰስ፣ የሃይማኖት ተቋማት መዋረድ ማዋረድ፣ በውስጣቸው ወንበዴዎችን መሰግሰግ፣ የፖለቲካ ቆሻሻነት፣ ከሃዲነት፣ የፖለቲከኞች ባህሪ መበላሸት፣ የህዝብ ንቀት በአደባባይ ላይ ሲመጣ ውርደት እየቀጠለ ነው። ኢኮኖሚካሊ የላሸቅን የትምህርት ተቋማት የላሸቁ የወደቁ ጥራት ያለው ትምህርት ስለማይሰጥ የፖለቲካና ስልጣንን የማራዘም እንጂ ለወገን የሚጠቅም ለዛች ሀገር የሚጠቅም ምንድነው ብሎ መመልከት የማይቻልበትን የመቆመሪያ አዳራሽ ሆነው ስለተመለከትኩኝ ችግር ውስጥ ነው ያለነው። ሳይኮሎጂካሊ ተነክተናል። አብዛኛዎቹ በወንድሞቻቸው ደም የሚያላግጡ ናቸው። ሶሻል ሚዲያ ላይ አድርባይ አስመሳይ ሆነዋል። አንደበቴን ጠብቄ ነው የምናገረው። ከዚህ በላይ ላፊ መናገር እችላለሁ። በትምህርት ተቋማት ውስጥ፣ በጤና ተቋማት ውስጥ፣ በመከላከያ ውስጥ፣ በቤተክርስቲያን ውስጥ፣ በሶሻል ሚዲያ በማህበረሰብ ውስጥ እየተደረገ ያለው አስቸጋሪ የሆነ ነገሮች በርከት ያሉ ነገሮች ሆድ ያስብሳሉ። የእውነት ለሚታገል ሰው ደግሞ ሆድ ያስብሳሉ፣ ያማሉ። አሞኛል። ብዙ እንደኔ ያመማቸው ሰዎች አሉ። ለወንበዴዎች መድረኩን አስረክበን ስለሰጠናቸው ወንበዴዎች መድረኩን ስለተቆጣጠሩት ንጹሃን ሀቅ ያለን እውነት ይዘን አፍነን ስለያዝን መተባበር ስላልቻልን ወንጀለኛና የወንድሞቻችን ደም የሚልሱ ያበዱ ውሾች ግን መድረኩን እየተቆጣጠሩት ነው። የብሔር ቁማር በብሔር ውስጥ ቁማር ይጫወታሉ። በኢትዮጵያውያን ውስጥ የብሔርታዊነት ቁማር ይጫወታሉ። በሀገር ቁማር ይጫወታሉ። በርከት ያሉ ቁማርተኞች መድረኩን ስለተቆጣጠሩት የግፍ ምድር ሆኗል። በተለይ የጤና ተቋማትና የትምህርት ተቋማት ያሉበት ደረጃ፣ የሃይማኖት ተቋማት ያሉበት ደረጃ ድጋሚ ሁሉም ማህበረሰብ ማየት ካልቻለ መመልከት ካልቻለ አሁንም አንገቱን ዝቅ አድርጎ የሚሆነውን ነገር መከታተል ካልቻለ የምንከፍለው ዋጋ የበዛ ይሆናል። ከዚህ በላይ የሚያሳዝነኝ እድሜያቸው የገፋ ሽማግሌዎች፣ የሚያሳዝነኝ እድሜያቸው የደረሰ ሴቶቻችን፣ የሚያሳዝነኝ ህፃናት የተወለዱ፣ የሚያሳዝነኝ መራመድ የማይችሉ አካለ ጎዶሎች፣ የሚያሳዝነኝ በጣም የሚያሳዝነኝ እመጫት የታመሙ ሰዎች መሮጫ መሸሻ የላቸውም። እሳቱ የተነሳ ቀን ሁሉንም ይለበልባል። እሳቱ አማራ፣ ትግሬ፣ ኦሮሞ፣ ጋምቤላ ምናምን አይልም። ይበላል። ያገኘውን ግደለህም ይበላል። አንዱን የበላውን ወደ አንዱ ይሻገራል፣ ወደ አንዱ ይሄዳል። ተስፋ ማንም ሁን በየትኛውም አቅጣጫ የኔ ጥሪ ማደርገው በምንም መንገድ በምንም ሁኔታ ልትሆን ትችላለህ። ከእውነት ጋር መቆም መቻል አለብን። በቃ ለእውነት ጋር ቆመን ከእውነት ጋር መታገል መቻል አለብን። ያንንም ማናደርግ ከሆነ ግን ከንቱ ነን። በዓለም ላይ እንደነገርኳችሁ ትላልቅ ስቴዲየሞች አሉ። ትልልቁም ነገር የሚደረግባቸው እግር ኳስ የሚያዩ ለስብሰባ የሚደረጉ 205,000 ግን የሚሰበሰብበት ስቴዲየም አታመጡልኝም። ሶሻል ሚዲያ ላይ አንድ ወንድ አንድ ሴት፣ አንድ ወንድና አንድ ሴት ሁለት ወንዶች ጋር ተኛ ሸረሞጠች ተብሎ በአደባባይ ላይ 205,000 ሰው ተሰብስቦ የሚመለከትበትን ነገር ስትመለከት የክርስቲያን ወንድሞቼ ወገኖቼ በአደባባይ አንገታቸው ሲረድ ሲጨፈጨፉ የሃይማኖት ተቋማት ነን፣ የሃይማኖት ይመለከተናል፣ ሃይማኖት ነን የሚሉት ከአባቶች ጨምሮ ዝምታቸውን ይዘው ሲሄዱ ንጹሃንን በሴራና በተንኮል ሲጨፈጨፉ የሴራ ፖለቲካ ወይም ደግሞ ጌም እንጫወታለን እያሉ አደባባይ ላይ ሲያሸረግዱ የሚውሉ በርከት ያሉ የብሔር ተወካይ ነን የሚሉ ሰው ነን የሚሉ አካላቶች እውነት ሰብሰብ ብለው ወደ ሰውነት ካልመጡ
ዋጋ እንዳንከፍል ስጋት አለኝ። እግዚአብሔር ይርዳን።